ዲጂታል ቢዝነስ ላይ ጀማሪው ናችሁ ወይም ደግሞ ጀምራችሁ ደግሞ ክላያንቶቻችሁን ወይም ደግሞ ከስተመሮቻችሁን ማግኘት ያቃታችሁ ካላችሁ ይሄን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ሃይ ጋይስ አሾቲቭ ነው እኔ ሀብቴን። ዛሬ ደግሞ ለየት ባለ ባበደ ቪዲዮ ነው የመጣው። ሶሻል ሚዲያ ፕላትፎርሞች እንዴት የዲጂታል ቢዝነስ ወይም ደግሞ ዲጂታል ብራንዳችን እንዴት ይገነቡልናል እነኝን በደንብ እናያለን። በባለፈው ቪዲዮ ዲጂታል ቢዝነስ ከዜሮ ጀምረን እንዴት ተከፋይ እንሆናለን የሚለው በደንብ አይተናል። ምናልባት ያላያችሁ ካላችሁ ወደ ኋላ ተመለሱና እዩት። ዛሬ ደግሞ ሶሻል ሚዲያ ፕላትፎርሞች እነዚህ የምንጠቀምባቸው ሶሻል ሚዲያ ፕላትፎርሞች በዲጂታል ስራ ላይ ያለን ሰዎችም ሊሆን ይችላል፣ በሌላ ስራ ላይ ያላችሁ ሊሆን ይችላል፣ ከዲጂታል ውጭ ያላችሁ እንዴት ብራንዳችን ይገነቡልናል የሚለውን አድርገን እናየዋለን። እስከ መጨረሻው ድረስ ተከታተሉ። ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። ሶሻል ሚዲያ ፕላትፎርሞች በዚህ ዘመን ትልቅ ጓደኞችና ቤተሰቦቻችን ናቸው፣ በተለይ ደግሞ ከስራ ዘርፍ አንጻር። ስለዚህ አንድኛ የዲጂታል ብራንዳችን እኛ ለምሳሌ የዲጂታል ብራንድ የምንሰራ ሰዎች ዲጂታል ቢዝነስ ላይ ጀማሪው ናችሁ ወይም ደግሞ ጀምራችሁ ደግሞ ክላያንቶቻችሁን ወይም ደግሞ ከስተመሮቻችሁን ማግኘት ያቃታችሁ ካላችሁ ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ሶሻል ሚዲያ ፕላትፎርሞች የራሳችሁን ታርጌት ኦዲየንሶቻችሁን እስከ ቤታችሁ እስካላችሁበት ድረስ ያመጡላችኋል። ቪዲዮውን እስከ መጨረሻው ድረስ እዩ። ሶሻል ሚዲያ ፕላትፎርሞች አንድን የዲጂታል ብራንድ እንዴት መገንባት ይችላሉ? 5 ስቴፖችን ተከትለን የራሳችን የዲጂታል ብራንዳችን መገንባት እንችላለን በሶሻል ሚዲያ ፕላትፎርሞች ብቻ። ሶሻል ሚዲያ ፕላትፎርም ዲጂታል ብራንድ የሚገነባልን የመጀመሪያው ስቴፕ ትክክለኛው የሶሻል ሚዲያ ፕላትፎርም መምረጥ። ያ ማለት የኛ ታርጌት ሊሆን ኦዲየንሶቻችን ወይም ክላያንቶቻችን የትኛው ሶሻል ሚዲያ ፕላትፎርም ላይ በብዛት ይገኛሉ? ፌስቡክ ላይ ነው? ቲክታክ ላይ ነው? ሊንክዲን ጋር ነው? ኢንስታግራም ጋር ነው? ዩቲዩብ ጋር ነው? የት ጋር ነው የሚገኙት? የኛ ክላያንቶች ወይ ደግሞ የኛ ታርጌትድ ክላያንቶች የት ጋር ይገኛሉ? ይሄን በደንብ መምረጥ። ሁሉንም መያዝ ላይ ይጠበቅብን ይችላል፣ ወይም ደግሞ ሁሉም የሶሻል ሚዲያ ፕላትፎርም ጋር አካውንት መክፈት ላይ ይጠበቅብን ይችላል። ታርጌትድ የሆነ ወይም ደግሞ ኦዲየንሶቻችን የኛን ስራ ሊከተሉ የሚችሉ ወይም ደግሞ የኛን ስራ ሊፈልጉ የሚችሉ ኦዲየንሶች የትኛው ሶሻል ሚዲያ ፕላትፎርም ላይ አሉ? ይሄን ብቻ ማወቅ በቂ። ስለዚህ የመጀመሪያው የኛ ኦዲየንስ ይገኝበት የሚችለውን ሶሻል ሚዲያ ፕላትፎርም መምረጥ ማለት የመጀመሪያው ዲጂታል ብራንዳችን ሊገነባልን ከሚችሉ ስቴፖች ውስጥ ማለት። ሁለተኛው ፕሮፌሽናል የሆነ ፕሮፋይል ማዘጋጀት። ያ ማለት ለዲጂታል ብራንዳችን ወይም ደግሞ ለስራ ለዲጂታል ቢዝነሳችን የራሱ የሆነ ስም ያስፈልገዋል፣ ሎጎ ያስፈልገዋል፣ የራሱ የሆነ ወይም ደግሞ ለየት ያለ ከለር ያስፈልገዋል። ስለዚህ እነኝን ፕሮፌሽናል የሆነ ፕሮፋይል መገንባት ወይም ደግሞ መስራት አለብን ለስራችን ማለት ለዲጂታላችን። ለግራፊክ ዲዛይነር ከሆነ ዲጂታል ማርኬቲንግ ከሆነ ሶሻል ሚዲያ ማኔጅመንት ላይ የምንሰራ ከሆነ ለዚህ ሁሉ እዛ ፕላትፎርም ነው የነው ሶሻል ሚዲያ አካውንት ስንከፍት ለዛ ከለራችን፣ ስሙ፣ ሎጎ በደንብ ፕሮፌሽናል በሆነ ወይ መስተካከልና መሰራት አለብን። ይሄን ዲጂታል ብራንዳችንን ይገነባልናል ማለት። ሶስተኛ ወሳኝ የሆኑ ወይም ደግሞ አስፈላጊ የሚባሉ ሊንኮችን ማስቀመጥ፣ በተለይ ደግሞ ኮንታክት ሊንኮችን ማለት ነው። ሶሻል ሚዲያ ላይ ወይም ደግሞ ዲጂታል ብራንዳችን ስንገባ ወይም የዲጂታል ቢዝነሳችን ስንሰራ ሶሻል ሚዲያ ፕላትፎርሞች ጋር ስናስተዋውቅ ስራችንን ኮንታክቶቻችንን እናስቀምጥ እንችላለን። ለምሳሌ የቴሌግራም ሊንክ እናስቀምጥ እንችላለን፣ አድሬሳችንን እናስቀምጥ እንችላለን፣ ስልካችን ዋትስአፕ እናስቀምጥ እንችላለን፣ ዌብሳይት አድሬስ እናስቀምጥ እንችላለን። ይህን ስናስቀምጥ በደንብ ፕሮፌሽናል በሆነ ወይ ኮምፕሌክስ ባልሆነ ወይ ሰዎች ኦዲየንሶቻችን ወይም ደግሞ ክሊያንቶቻችን በቀላሉ በሚያገኙበት ወይ ማስቀመጥ አለብን። ያ ማለት ትክክለኛ ኮንታክታችንን እዛ ሶሻል ሚዲያ ፕላትፎርም ጋር ማስቀመጥ አለብን ማለት ነው። አራተኛ ባል ያላቸው ወይም ደግሞ ክሬዲት የሚሰጣቸው ፖስቶች መልቀቅ። ሶሻል ሚዲያችን ፌስቡክ ላይ ሊሆን ይችላል፣ ቴሌግራም ላይ ሊሆን ይችላል፣ ቲክታክ ላይ ሊሆን ይችላል፣ ኢንስታግራም ላይ ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል። እዛ ጋር ቫልዩ ያላቸው ኢንስፓየር ሊያደርጉ የሚችሉ ቫልዩ ያላቸው ሊያስተምሩ የሚችሉና የተለያዩ ችግሮች ለተለያዩ ችግሮች ከተከሰቱ እነዛ መፍትሄ ሊሰጡ የሚችሉ ፖስቶችን መልቀቅ። እነኚህ ስንለቅ የኛን ብራንዳችን ሰዎች ጋር ተደራሽ ስለሚሆን በዛው ልክ ሶሻል ሚዲያችን አክቲቭ እየሆነ ይመጣል። ስለዚህ ቫልዩ ያላቸው ኮንተንቶች ፖስት ማድረግ አለብን ሶሻል ሚዲያ ፕላትፎርሞቻችን ላይ ማለት ነው። አምስተኛና የመጨረሻው ኮሚትመንት ወይም ደግሞ ሁሌም በሶሻል ሚዲያ ፕላትፎርሞቻችን ላይ ሁሌም መገኘት አለብን። ለምን መሰላችሁ? ሁሌም ፖስት የምናደርግ ሁሌም ዘጋ የምንለቅ ከሆነ አንደኛ ታማኝነት፣ ሁለተኛ ደግሞ ቪዚቢሊቲያችን ይጨምራል። ያ ማለት ሰው ያይልናል በደንብ። ሶሻል ሚዲያ ፕላትፎርሞች ደግሞ ሁሌም ለተከታታይ የምንለቅበት ከሆነ አልጎሪዝማቸውን ባይ ዲፎልት ምን ያደርግልናል? ለሰዎች ተደራሽ ያደርግልናል። ስለዚህ ሁሌም ምንለቅ ከሆነ እዛ ጋር እዛ ሶሻል ሚዲያ ፕላትፎርም ላይ ሁሌም ምንለቅ ከሆነ ሰዎች ምን ያደርጉናል? ትረስት ያደርጉናል፣ ያምኑናል፣ ታማኝነት እናገኛለን። ሁለተኛ ደግሞ ቪዚቢሊቲያችንን ይጨምራል፣ በደንብ ሰዎች ያዩናል ማለት ነው። ስለዚህ እነዚህ 5 ስቴፖች ተከትለን የዲጂታል ቢዝነስ ብራንዳችንን መገንባት እንችላለን። በምን ላይ? በሶሻል ሚዲያ ፕላትፎርም ላይ በደንብ ተጠቀሙበት። በነገራችን ላይ ሶሻል ሚዲያ ፕላትፎርም ኃያል የሆነ ፓወር አለ፣ ተጠቀሙበት። ዲጂታል ቢዝነስ ለመጀመሪያ ያሰባችሁና
ጀምራችሁ ደግሞ ክሊያንቶቻችሁን ማግኘት ለተቸገራችሁ እነኚህ ስቴፖች ተጠቀሙና በእነዚህ በደንብ ስሩበት። በሌላ ቪዲዮ እስከምንገናኝ